በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የእግዚአብሔር ቃል የሚለው ማለትም ርዕሱ እንዲህ የሚል ነው፣ እግዚአብሔርን መታዘዝ የሚል ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔርን በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? ነው መታዘዝ ከመስዋዕት ማዳመጥም ያውራ በግ ስብ ከማቅረብ ይበልጣል ይላል። እግዚአብሔርን ስለመታዘዝ በጣም አጥብቆ ሲናገር ለንጉሥ ሳኦል የነገረው ንግግር ነው። ይሄ በዚያ በዘመኑ ለነበረው በነገስታት ፊት ለፊት ይሄንን እውነት ነው የገለጠው። ነቢዩ ሳሙኤል ይሄንን ብሎ ተናገረ። እግዚአብሔርን መታዘዝ ከምንም በላይ ነው። ሳኦል ሊያቀርበው ካሰበው መስዋዕት በላይ የሆነ እንደሆነ ሳኦል ያልተረዳው ነገር አለ። እግዚአብሔርን መታዘዝ ምን እንደሆነ ማወቅ አለበት። ስለዚህ ምን ማድረግ ነበረበት? ሳሙኤል ይሄንን የእግዚአብሔርን እውነት ለዚህ ለንጉሱ መግለጽ ስለነበረበት እንዲህ ብሎ ነገረው። ይሄ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ያውራ በግ ስብ ከማቅረብ ይበልጣል። እግዚአብሔርን መታዘዝ፣ እግዚአብሔርን ማድመጥ ከምንም በላይ ነው። ይሄ የህይወት መመሪያ ሊሆን እንደሚገባ ይናገራል። በብዙ ሃይማኖታዊ ትውፊቶች በእግዚአብሔር ታዛዥነት ላይ ያሉ አስተምህሮቶች አጽንቶ ይሰጣሉ። አጽንቶ የሚሰጡት ምንድን ነው? አጽንኦት መስጠት ማለት ጥብቅ የሆነ አስተምህሮ እንደሆነ ለአማኞቻቸው ይገልጣል። በየትኛውም ሃይማኖት ክፍል ውስጥ እግዚአብሔርን ስለመታዘዝ፣ የሚያመልኳቸውን አማልክቶች ስለመታዘዝ፣ ጣዖት የሚያመልኩትም የሚያመልኳቸውን አማልክቶች ስለመታዘዝ አጽንኦት ይሰጣሉ። ደግሞ በክርስቲያናዊ ደግሞ አስተምህሮ ዋና ቁልፍ የሆነ እግዚአብሔርን መታዘዝ ነው። የእግዚአብሔርን ቃል በመስማትና በመተግበር ፈቃዱን ከእግዚአብሔር መስማማት፣ ከእግዚአብሔር ጋር መስማማት እና በፍቅር በእምነት በተግባር እግዚአብሔርን ደስ ማሰኘት በሁለንተና ዋና የሆነ ትልቅ ተግባር ነው። ስለዚህ መጽሐፍ ቅዱሳዊ ተግባር ከሆነ ደግሞ እግዚአብሔርን መታዘዝ፣ የታላቁን የነገስታት ንጉሥ የጌቶቹን ጌታ መታዘዝ ምንድን ነው? በምን እንታዘዘው? በምን መልኩ እንታዘዝ? አንደኛው እግዚአብሔርን በመስማት በተግባር በመስማት እግዚአብሔርን በማድመጥ እግዚአብሔርን በመስማት እግዚአብሔርን በሁለንተና በንግግራችን፣ በምግባራችን፣ በስነ ምግባራችን እግዚአብሔርን በመታዘዝ ማሳየት አስፈላጊ ነገር ነው። ለእግዚአብሔር መታዘዝ ለትእዛዛቱ ምላሽ መስጠትና መመሪያ ሆኖ ያሉትን የመጽሐፍ ቅዱሳዊ መመሪያዎችና እውቀቶችን ይሄ የእግዚአብሔርን ቃል መመሪያ በማድረግ መታዘዝ ዋና ትልቅ የሆነ ህይወት እርምጃ ነው። ስለዚህ ሌላውን ደግሞ ምንድነው? በእግዚአብሔር ፊት ደግሞ እግዚአብሔርን መታዘዝ ብለን ስንል እግዚአብሔር ፊት የምንበድላቸው በደሎች ሊኖሩ ይችላሉ። ብዙ ጊዜ እንዲህ ይላል ዳዊት፣ ከተሰወረ ኃጢአት አንጻኝ ይላል። እኔ እንኳ ከማላቀው ነገር ግን በፊት ስመላለስ ካጠፋሁት ከተሰወረ ኃጢአት አንጻኝ ብሎ ይናገራል። መታዘዝ ጥበብና ስልጣንን በመገንዘብ የእግዚአብሔርን ታላቅነት በማወቅ በሱ ፊት እግዚአብሔርን በበደልንበት ነገር ላይ በኑዛዜ በመቅረብ እግዚአብሔር ሆይ ይቅር በለኝ ማለት ትልቅ ነገር ነው። ሌላው ሶስተኛው ፍቅርና እምነትን በዚህ በመታዘዝ ውስጥ ማሳየት አስፈላጊ ነው። እግዚአብሔርን እንደምንወደው እግዚአብሔርን በእምነት ደስ እንድናሰኝ የተዘጋጀን እንደሆን ማስመር ዋና ትልቅ የሆነ የእግዚአብሔርን የመታዘዝ ቁልፍ መንገድ ነው። ሌላው ደግሞ በጣም የሚያስደንቅ ነገር በቅዱሳን መጽሐፍት ውስጥ ያሉ እግዚአብሔርን ልንታዘዝባቸው የሚገቡ መመሪያዎችን ነው። እስራኤላውያኖች 5 የህግ መጽሐፍቶች ውስጥ ያሉትን ህጎች 613 የሚሆኑ ህጎችን ለመተግበር ይጥራሉ። በዘመናት ሁሉ ደግሞ ህጎች እግዚአብሔር የጻፋቸው ህጎች ደግሞ ግልጽ የሆኑ ህጎች ናቸው። ስለዚህ እግዚአብሔርን መታዘዝ ታላቅ ነገር ነው። ስለዚህ ስለ አምልኮ በህይወት ዘመናችን ሁሉ ስለምናመልከው ደግሞ ሌላው ስድስተኛ ደግሞ እንዲሁ የአምልኮ መንገድን የሚያሰምር ነው። እግዚአብሔርን የታዘዙ ሰዎች እግዚአብሔርን ሲያመልኩ እግዚአብሔር መገኘት በዚያ ይሆናልና። ሌላው እግዚአብሔርን ደግሞ የምንታዘዘው እየወደድነው ነው። እግዚአብሔር ስሙ የተባረከ ይሁን።
በአንዳንድ ሃይማኖታዊ ትምህርቶች ላይ እግዚአብሔርን መታዘዝ እግዚአብሔርን ከመውደድ ጋር አብሮ የተያያዘ ነገር ነው። ስለዚህ እግዚአብሔርን መታዘዝ እግዚአብሔርን መውደድ ነው። ሌላው እዚህ እንግዲህ ታዛዥነት ምንድን ነው የሚለው በመጽሐፍ ቅዱስ ውስጥ በክርስቲያናዊ አውድ መታዘዝ የሚያመለክተው በፈቃድ የመገዛትን ተግባር ነው። በዚህ አውድ ውስጥ ደግሞ አንዳንድ ቁልፍ የመታዘዝ ገጽታዎች አሉ። ምክንያቱም እግዚአብሔር ሲናገር የሚናገረው ነገር ተግባራዊ እንዲሆንለት እግዚአብሔር የሚፈልግ አምላክ ስለሆነ ነው። አንደኛ እግዚአብሔርን ታዛዥነት ብለን ስናስብ አንደኛ ለእግዚአብሔር መታዘዝ በሁለንተና መሆኑን ማወቅ አስፈላጊ ነው። ክርስቲያኖች ልንገነዘብ የሚገባ በዚህ ጊዜ እግዚአብሔርን በሁለንተናችን እየታዘዝን እየፈራ ነው ልንኖር ይገባናል። የእግዚአብሔር ትእዛዝ መከተል ከፈለግን በመርሆቹ መሰረት መኖርና በተግባራዊ በሆነ ህይወት ውስጥ ልንኖር ይገባናል። ይሄ ምርጫ ፈቃድ ያለው ነው። ይሄንን ለማድረግ ፈቃድ አለን። እግዚአብሔር ሮቦት ሳይሆን የፈጠረው እግዚአብሔር ሰውን በአምሳሉ በስትንፋሱ እፍ ብሎበት ሕያው ነፍስ እንዲሆን ያደረገው ፍጥረት ነው። እግዚአብሔር በአምሳሉ የፈጠረው ሰው እንዲታዘዘው ይፈልጋል እግዚአብሔር። ሁለተኛ ለጌታችን ለኢየሱስ ክርስቶስ ለእግዚአብሔር ልጅ ደግሞ ልንታዘዝ ይገባናል። ሌላው ደግሞ ሶስተኛ እምነትና ታዛዥነትን በዚህ በእግዚአብሔርን በመታዘዝ ውስጥ ሊኖረን ይገባል። አራተኛ መጽሐፍ ቅዱሳዊ ትእዛዛቶችን ተግባራዊ ልናደርግ ይገባናል። አምስተኛ ንስሐና ይቅር ባይነትን ልናሰምርበት ይገባናል በሕይወታችን። ብዙ ጊዜ እንደዚህ ያሉ ነገሮች ምንም አይመስሉንም። እግዚአብሔርን ለመታዘዝ ቁልፍ የሆኑ ነገሮች ናቸው ብለን አናስብም። ንስሐና ይቅር ባይነት፣ በልበ ደንዳናነት መሄድ፣ በመራራ ስር መጓዝ ያነ ትልቅ ነገር ይመስለናል። ነገር ግን አይደለም። ንስሐና ይቅር ባይነት በእግዚአብሔርን በመታዘዝ ውስጥ ያለ ቁልፍ ዋነኛ ክርስቲያናዊ አስተምህሮ ነው። ስድስተኛ መንፈስ ቅዱስን መታዘዝ በዕለት በዕለት። ዛሬ በዚህ ዘመን የምንመለከተው ይህንን ነው። በዚህ ዘመን ውስጥ ደግሞ ይህ ዘመን ጌታችን ኢየሱስ ክርስቶስ ወደ አባቱ ዘንድ እስከመሄዱ በፊት ቤተ ክርስቲያንን አስረክቧት የሄደው ለመንፈስ ቅዱስ ነው። አሁን ያለንበት ዘመን ጌታ እስኪመጣ ድረስ ያለንበት ዘመን የመንፈስ ቅዱስ ዘመን ተብሎ ይታወቃል። መንፈስ ቅዱስ ክርስቲያኖችን ወደ እውነት ሁሉ እየመራ ቤተ ክርስቲያንን እየመራ ያለበት ዘመን ነው። ስለዚህ መንፈስ ቅዱስን መታዘዝ እግዚአብሔርን ማክበር ነው። ሌላው ሰባተኛ በዕለት ተዕለት ሕይወታችን እግዚአብሔርን መታዘዝ አስፈላጊ ነገር ነው። እግዚአብሔር የዕለት ተዕለት ተግባራችንን ያየዋል፣ ይመለከተዋል። በዚህ ደግሞ ለመደሰት ትእዛዛቱን ተግባራዊ ልናደርግ ይገባናል። ክርስቲያናዊ እሴቶችና መርሆዎች ብለን ስንል በእነዚህ ውስጥ ያለ ትልቅ ቁልፍ ነገር እግዚአብሔርን መታዘዝ ነው። ዛሬም እግዚአብሔርን ለመታዘዝ ምን ማድረግ አለብን የሚሉት እነዚህ 7 ነገሮችን ዛሬም እግዚአብሔርን መታዘዝ አስፈላጊ እንደሆነ በሕይወታችን ልናሰምርበት ይገባል። ሌላ ሁለተኛ ዛሬም ለጌታችን ለኢየሱስ ክርስቶስ ለሞተልን በመስቀል ላይ ለተንጠለጠለ እርቃኑን ሆኖ እኔና እናንተን ለዋጀን ጌታ ለሱ ልንታዘዝለት በሁለንተናችን ልንታዘዝ ይገባናል። ዛሬም ሶስተኛ እግዚአብሔርን በመታዘዝ በእምነትና በታዛዥነት በመኖር እግዚአብሔር ልናስደስተው ያስፈልገናል። ሌላው ሶስተኛ እግዚአብሔርን በመታዘዝ በእምነት በታዛዥነት አስፈላጊነት ነው። ሌላው ደግሞ አራተኛ ዛሬም እግዚአብሔርን መታዘዝ መጽሐፍ ቅዱሳዊ ትእዛዝ የሆነ እንደሆነ መሆኑን አውቀን በጣም በዚህ ላይ ሁለንተናችንን አድርገን ልንኖር ይገባናል። አምስተኛ ዛሬም እግዚአብሔርን መታዘዝ ንስሐና ይቅር ባይነትን በማድረግ በንስሐና ይቅር በማለት ሕይወት ውስጥ እየተመላለስን እግዚአብሔርን ልናከብረው እግዚአብሔርን ልንታዘዘ ይገባል። ለሕይወታችን መመሪያ ይሆን ዘንድ እኔ ብሄድ ይሻላችኋል አጽናኙ ይመጣል ያለውስ ወደ እውነት ሁሉ ይመራችኋል ያለን ደግሞ ሌላው ስድስተኛ እግዚአብሔር መንፈስ ቅዱስን መታዘዝ አስፈላጊ ነው። ሰባተኛ በዕለት ተዕለት ሕይወታችን እግዚአብሔርን መታዘዝ አስፈላጊ እንደሆነ እያሰብን በስነ ምግባራችን በሁሉ ነገራችን እግዚአብሔርን ልንታዘዘ ይገባል። የሚገባ ስለሆነ ነው። የነገስታት ንጉሥ የጌቶቹ ጌታ ይመጣል። አንድ ቀን በፍርድ ፊት እንቆማለን። በዚህ ምድር ላይ ስላደረግናቸው ስለ መልካም ነገሮች፣ ስለ ክፉ ነገሮች፣ ስለ ሁሉ ነገር በፍርድ ቀን የምንቆምበት ጊዜ ከመድረሱ በፊት ዛሬ ግን እግዚአብሔርን እየታዘዝን እየፈራ ነው ልንኖር እግዚአብሔርን ድምፅ ያሰማናል። የክብር አምላክ እግዚአብሔር በኢየሱስ ክርስቶስም በዚህ ጊዜ እኔ ጸልያለሁ። ኃያሉ ንጉሥ ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች ሁሉ አስደናቂ ነገር በሕይወታቸው እንድታደርግ ጸልያለሁ። በእያንዳንዱ ነገራቸው ጣልቃ እየገባ እግዚአብሔር የዘላለም አምላክ አንተን እየታዘዙ
እየፈሩ እንዲኖሩ እንድትረዳቸው ጸልያለሁ። የክብር አምላክ እግዚአብሔር ስለ ሁሉ ክብር ላንተ እናመሰግናለን ስለሰማህን። ስለዚህ እግዚአብሔር የዘላለም አምላክ ስለዚህ ስለ ሕያው ቃል ዛሬ ስለተናገርክ ታዘዙኝ ስላልክ የክብር አምላክ እግዚአብሔር እናመሰግናለን። ጸጋ በላያችን ላይ ይለቀቅ፣ ሁለንተናችን እንድንታዘዝ ይርዳን። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ጌታ